እናያለን። ህይወት ሶስት አይነት ህይወቶች አሉ። ስጋዊ ህይወት እና መንፈሳዊ ህይወት እንዲሁም ደግሞ ዘላለማዊ ህይወት ተብለው በሶስት ይከፈላሉ። ህይወት ስጋዊ ህይወት፣ መንፈሳዊ ህይወት እና ዘላለማዊ ህይወት። እንደው ህይወት ስንል በመጀመሪያ ህይወት ማለት ምን ማለት ነው ስንል ህይወት የሚለው ቃል መነሻው ሀዮ ከሚል የግዕዝ ግስ የወጣ ቃል ነው። ትርጉሙም እንግዲህ በህይወት ያለ ዘላለም መኖር የሚችል አኗኗሩም ከእግዚአብሔር ጋር የሆነ ዘላለማዊ ኑሮ የሚኖር ማለት ይሆናል። ህይወት ስንል እንግዲህ ህይወት ሲባል በጠቅላላ ምንድን ነው? በህይወት ያለ ዘላለማዊ መኖር አኗኗር የሚኖር ማለት ነው። እንደው በሌላ መልኩ ህይወት ስንል ደግሞ እንደ አግባብ ሲተረጎም ወይም ደግሞ ህይወት ማለት ለመራባት፣ ለማደግ፣ ለመንቀሳቀስ የሚያስችል ኃይል፣ ነፍስ ወይም ደግሞ ነፍስ ያላት ነገር ማለት ነው። እና ህይወት ማለት ይሄ ነው። በሌላ ብዙ ትርጉም አለው። ህይወት ማለት አንድም ደግሞ እድሜ፣ የኑሮ ዘመን ተብሎም ይተረጎማል። ህይወት ማለት እድሜ ወይም የኑሮ ዘመን እና ህይወት መገኛዋ ማን ነው ስንል የህይወት መገኛዋ ልዑል እግዚአብሔር ነው። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንግዲህ አንዳንድ ጊዜ እዚህ በኢሞ የሚደውሉ ሰዎች ስላሉ እሱን እንዴት መዝጋት እንዳለብኝ ባላቅም ይቅርታ አድርጉልኝ። መልካም እንግዲህ ህይወት ብሎ አምላካችን ቅዱስ እግዚአብሔር ተናግሯል። የህይወት መገኛዋ እግዚአብሔር ነው። ህይወት ከግብር አንጻር በሶስት እንከፍል ብሎ እናያቸዋለን። በሶስት ተከፍለው አሁን የጠራናቸው ናቸው። እንግዲህ በሶስት ሲከፈሉ ህይወት ምን ምን ይባላሉ? እነዚህ ህይወቶች ስንል አንደኛው ስጋዊ ህይወት ነው፣ ሁለተኛ መንፈሳዊ ህይወት ነው፣ ሶስተኛው ዘላለማዊ ህይወት የሚባለው ነው። እንግዲህ እስኪ ስጋዊ ህይወትን ስናይ ስጋዊ ህይወት ማለት ምን ማለት ነው ስንል ስጋዊ ህይወት በዕለተ ዓርብ በዕለተ እግዚአብሔር የተፈጠረ የሰው ልጅ በሙሉ በዚች በተፈቀደችለት ምድር በእንግድነት የሚቆይበት ጊዜ ነው። እሱ ምንድን ነው? ስጋዊ ህይወት ይባላል። ስጋዊ ህይወት ይባላል። ሚወት ያላደረጋችሁ ሚወት ያዙ፣ ሚወት ያላደረጋችሁ ሚወት አድርጉ። ድምጽ የሚያስተጋባ ከሆነ አንዳችሁ ማይክ አንስታችሁ አይሰማም በሉኝ። እንግዲህ ህይወት ስጋዊ ህይወት በዕለተ ዓርብ በመድኃኒታችን በኢየሱስ ክርስቶስ በዕለተ ዓርብ የተገኘች የተፈጠረች ነች እና እቺ የተፈቀደችለት በዚች ከተፈጠረችበት ቀን ጀምሮ በእንግድነት የሚኖርባት ህይወት እሷ ስጋዊ ህይወት ትባላለች። በስጋ እስኪኖር እንግድነትን ጨርሶ በሞት ተለይቶ ወደ አምላኩ እስከሚሄድ ድረስ የሚኖርባት እሷ ምን ትባላለች? ስጋዊ ህይወት ትባላለች። እንግዲህ ይቺ ስጋዊ ህይወት ደግሞ ምንን ታካታለች? ስጋዊ ህይወት የተባለችው በምን አንጻር ነው ስንል ስጋዊ ህይወት የተባለችው እንደው ቤተሰብ በመመስረት ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ይችን ምድር በስታቸው ተባስታቸው ምድርን ሙሏት የተባለውን ትእዛዝ እግዚአብሔርን ትእዛዝ አምላክን በመፈጸም በተቀደሰ አኗኗር የሚኖር ህይወት ነው። ይሄ ስጋዊ ህይወት በተቀደሰ አኗኗር ስጋዊ ነው። ነገር ግን ደግሞ እችን ዓለም ብዙ ተባዙ ምድሪቱንም ሙሏት ብሎ ጌታችን አምላካችን እግዚአብሔር የተናገረውን ቃል እየፈጸምን የምንኖርባት ነች። በስጋ የምንኖርባት እችኛዋ ነች። ሶስተኛው ስጋዊ ህይወት የምንለው ድካም፣ ዝለትን፣ ማማረርን ገንዘብ የምናደርግባት ነች። እውነት ነው። ድካምና ህይወትን፣ ማማረርን፣ ዝለትን ገንዘብ የምናደርግባት ናት። ደጋፊ አጋዥ የሚጠየቅበት ህይወት ነው። ደከመኝ፣ ሰለቸኝ፣ እጅግ በጣም ዛርኩኝ እያልን የምንናገርባት፣ በስጋ ምስቅልቅል የምንልባት፣ በስጋ የምንዝልበት ነች። ይሄ ስጋዊ ህይወትም ስለሆነ እንግዲህ በጽኑ ስራ፣ በጭቃ፣ በጡብ፣ በእርሻም ስራ ሁሉ፣ በመከራ ሁሉ፣ በእያንዳንዱ በተለያየ ስራዎች የምንተማራባቸው ሁሉ እነዚህ ህይወታችን በሙሉ የሚያስመሯቸው እነዚህ ስጋዊ ህይወት ይባላሉ። ኦሪት ዘጸአት ምዕራፍ 1 ቁጥር 14 ላይ ስታነቡት ታገኙታላችሁ። አዳም ሰርቶ መብላት እንዳለበት፣ በምድር ላይ ጥሮ ግሮ ለፍቶ መብላት እንዳለበት፣ በምድራዊ ህይወቱ ይህንን ማድረግ እንዳለበት እግዚአብሔር አምላካችን ለአዳም የነገረው ቃል ነው ይሄ። ስለዚህ ህይወት በሶስት መንገድ ትከፈላለች። ስጋዊ ህይወትና መንፈሳዊ ህይወት፣ ዘላለማዊ ህይወት። እንግዲህ የስጋዊ ህይወት ይህን ይመስላል። የስጋዊ ህይወት በአጠቃላይ ምንድን ነው? የስጋዊ ህይወት ማለት እግዚአብሔር አምላካችን አዳምን በዕለተ ዓርብ ከፈጠረው ጊዜ ጀምሮ
በእንግድነት ቆይቶ በሞት ወደ አምላኩ እስከሚሄድ ድረስ የምንቆይበት እሱ ስጋዊ ህይወት ይባላል። ሁለተኛ ቤተሰብ በመመስረት ብዙ ተባዙ ምድርን ሙሏት ግዟትም የተባለውን ትእዛዝ አምላክን በመፈጸም በተቀደሰ አኗኗር በትዳር ውስጥ በተለያየ ነገር በአንድም በሌላ የምንኖርበት ህይወት። ሶስተኛ ስጋዊ ህይወት ድካም ዝለትን ማማረርን ገንዘብ የምናደርግበት አጋዥ ደጋፊ የምንፈልግበት ጽኑ ስራ እየሰራን የምንኖርበት ወገባችን እስኪንቀጠቀጥ እግራችን እስኪያብጥ ድረስ እጃችን እስኪላጥ ድረስ እየሰራን የምንኖርበት ስራ ህይወት፣ ይሄ ስጋዊ ህይወት ይባላል። ይሄን ነው በኦሪት ዘጸአት ምዕራፍ 1 ቁጥር 14 ላይ የሚያልኳችሁ አሁን የጠቀስኩላችሁ ጥቅስ አዳም ሰርቶ መብላት እንዳለበት ከገነት በወጣ ጊዜ ሰርቶ መብላት እንዳለበት ጥሮ ግሮ ላቡን አንጠፍጥፎ መብላት እንዳለበት የተነገረ ስጋዊ ህይወት ይባላል ማለት ነው። ወደ ሁለተኛው ስንሄድ መንፈሳዊ ህይወት ነው። መንፈሳዊ ህይወት እንግዲህ መንፈሳዊ ህይወት ምንድን ነው ስንል የሰው ልጅ በስመ ሥላሴ ከተጠመቀና ሀብተ ወልድንና ስመ ክርስትናን ገንዘብ ካደረገ በኋላ የሚኖረው ህይወት ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተጽፎ እናገኘዋለን። እነዚህን ሀብት የሚያደርግበት ህይወት ነው። ሀብት የሚያደርግበት ህይወት የሰው ልጅ በስመ ሥላሴ ከተጠመቀ በኋላ ሀብተ ወልድና ስመ ክርስትናን ገንዘቡ ካደረገ በኋላ የሚኖረው እሱስ ምንድን ነው? ይሄ መንፈሳዊ ህይወት ስለሆነ በመንፈስ ቅዱሳዊ ምሪት የሚመራ መጽሐፍ ቅዱስን ተግባር የሚያደርግ 6ቱ ቃላት ወንጌልን የሚያከብር 10ቱ ትእዛዛትን የሚጠብቅ ትእዛዝ እግዚአብሔርን በሙሉ እየፈጸመ የሚኖር ማለት ነው። እየፈጸመ የሚኖር የጽድቅ ስራን እየሰራ እየበረታ የሚኖር በመጾም በመጸለይ በመስገድ ህሙማንን በመጠየቅ እስረኞችን በማስፈታት ዋስ ሆኖ እስረኛን በማስፈታት የተራበን በማብላት የተጠማን በማጠጣት የሚኖር ህይወት ነው። ይሄ መንፈሳዊ ህይወት ማለት መንፈሳዊ ህይወት። ሁለተኛ ደረጃ መንፈሳዊ ህይወት የሚባለው በትእዛዝ እግዚአብሔር በመመራት በፈቃድ እግዚአብሔር የመኖር ህይወትን የምንኖረው ማለት ነው። በትእዛዝ እግዚአብሔር አሁን የትእዛዝ እግዚአብሔር ስንል ምንድን ናቸው ስንል 10ቱ ትእዛዛት ሙሴ የደነገጋቸው ህጎች አሉ። አትግደል፣ አታመንዝር፣ ከኔ በላይ ከኔ በቀር ሌላ አምላክ አይኑርህ፣ የጓደኛህን የባልንጀራህን ሚስት በክፉ አትመልከት፣ አትመኝ፣ የጓደኛህን ንብረት አትመልከት ወዘተረፈ በፍቅር ኑሩ፣ ተዋደዱ፣ ፍቅርን ስበኩ። ቅዱስ ሙሴ የተናገረውን በሙሉ ይህ ትእዛዝ እግዚአብሔር ነው። ከዛስ ወደ ሐዲስ ኪዳን ስንመጣ ደግሞ ምንድን ነው 6ቱ ቃላት ወንጌሎች አሉ። የተራበን ማብላት፣ የተጠማን ማጠጣት፣ እናት አባትን ማክበር፣ የተለያዩ ወዘተረፈዎችን በትእዛዝ እግዚአብሔር በመኖር ትእዛዝ እግዚአብሔርን በመመራት በፈቃድ እግዚአብሔር የመኖር ህይወት። ፈቃድ እግዚአብሔር ምንድን ነው ስንል በፈቃድ እግዚአብሔር ሁሉን ነገር ለእግዚአብሔር ትቶ መኖር። አንድ ሰው ክርስቲያናዊ ህይወት አለው ሲባል ከራሱ ከአቅሙ በላይ ተጨንቆ መኖር አይደለም። ተጨንቆ እንዲኖርም አይፈቀድለትም። ተጨንቆ እንዲኖር አይደለም። አትጨነቁ ይላልና መጽሐፍ ቅዱስ። ተጨንቆ ተጠቦ ሳይሆን መኖር ያለበት ምንድን ነው? በፈቃድ እግዚአብሔር መኖር ነው። በፈቃድ እግዚአብሔር የሚኖረው። አሁን እናንተ እህቶቼ በራሳችሁ ፍላጎትና ፈቃድ የምትኖሩ ይመስላችኋል? አይደለም። በፈቃድ እግዚአብሔር ነው የምትኖሩት። እናንተ አሁን ራሱ እናንተ ያላችሁበት ራሱ በፈቃድ እግዚአብሔር። ብትታመሙ ውሃ የሚያጠጣችሁ ውሃ የሚግታችሁ የለ። ብትራቡ ብሉ ጠጡ የሚላችሁ ባጠገባችሁ ሰው የለ። የሚበላ ቢታጣ እራብ እንዳትሞቱ ማን ነው የሚያኖራችሁ? ፈቃድ እግዚአብሔር። ምን ስለሆናችሁ? ክርስቲያናዊ ሰው ስለሆናችሁ። ለምን እያደረጋችሁ? መንፈሳዊ ህይወትን እየተማራችሁ እየለመዳችሁ ስለሆነ። ስለዚህ አንድ ሰው መንፈሳዊ ህይወት ሲኖረው ምን ያደርጋል? ፈቃዱን ለእግዚአብሔር አሳልፎ ይሰጣልና። አንድ ሰው መንፈሳዊ ህይወት አለው ሲባል መንፈሳዊ ህይወትን ጀመረ ሲባል ምን ያደርጋል? ፈቃድ እግዚአብሔርን ፈቃዱን ሁሉ ለእግዚአብሔር አሳልፎ ይሰጣል። በፈቃድ እግዚአብሔር እንዲመራ ይሆናል ማለት ነው። በፈቃድ እግዚአብሔር እንዲመራ ይሆናል። ከዛ በኋላ ከምስጢራተ ቤተክርስቲያን በመካፈል ሳያቋርጥ እስከ ህልፈተ ህይወቱ ድረስ የሚዘልቅና የማይዋዥቅ ነገር ግን ጽድቅን እየሰራ የሚኖር ይሆናል መንፈሳዊ ህይወት። አሁን በምስጢራተ ቤተክርስቲያን መካፈል ስንል ምንድን ነው? ንስሐ በመግባት ስጋው ደግሞ በመቀበል በማስቀደስ በመጸለይ እንዲሁ በብዙ በመቁረብ አልፎም ደግሞ እንደ ስልጣንም ካገኘን በመቀደስ ወንዶችም ካለን በመቀደስ እህቶቻችንም ካለን ደግሞ በምን በመዘመር በአንድም በሌላ ምስጢራተ ቤተክርስቲያን ውስጥ ያሉትን በተክሊልም ይሁን በተክሊል በቁርባንም ይሁን በቁርባን በማዕስባን የትዳር ህይወታችንን ስንመሰርት በምስጢራዊት ቤተክርስቲያን መካፈል እንዲህ እያለ ይጀምራል መንፈሳዊ ህይወት። ይሄ መንፈሳዊ ህይወት ነው። እንደው መንፈሳዊ ህይወት ስንል ብዙ ነገር እንጨምርበታለን። መንፈሳዊ ህይወት ስንል መንፈሳዊ ኑሮ፣ ክርስቲያናዊ አኗኗር፣ በቅዱሱ በእግዚአብሔር መንፈስ የተቃኘ ህይወትን መኖር ነው። በጠቅላላ መንፈሳዊ ህይወት ማለት
በቅዱሱ በእግዚአብሔር በመንፈሳዊ ህይወት በሱ እግዚአብሔር አምላካችን ቅዱስ በሆነው ቃሉ በተናገረው በቅዱስ ቃሉ መኖር ማለት ነው። በዚህም ነው መንፈሳዊ ህይወት ፈቃደ ስጋን ለፈቃደ ነፍስ የሚያስገዙበትም አኗኗር ነው። አንደኛው መንፈሳዊ ህይወት ፈቃደ ስጋን ለፈቃደ ነፍስ እያስገዙበት የምንኖርበት አኗኗር ማለት ነው። አንድ ክርስቲያናዊ ህይወት ኖረው ሲባል ምን ያደርጋል? ፈቃደ ስጋውን ለፈቃደ ነፍሱ አሳልፎ ይሰጣል። ያ ማለት እንደ ማን ነው ስንል እንደ ገዳማውያን፣ እንደ መነኮሳት፣ እንደ ባህታውያን ወይም ደግሞ በማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምራችሁ ስታነቡ ስለ ጽድቅ የሚራቡ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ ስለ ጽድቅ የሚያስታርቁ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና፣ ይቅር የሚሉ ብፁዓን ናቸው ይማራሉና እያለ አምላካችን ቅዱስ እግዚአብሔር በማቴዎስ ወንጌል ምዕራፍ 5 ቁጥር 2 ጀምራችሁ ስታነቡ ጽፎ እናገኘዋለን። አሁን እነዚህ ምንድን ናቸው? ፈቃደ ስጋቸውን ለፈቃደ ነፍሳቸው ያስገዙ ናቸው። አሁን እዚህ ጋር ፈቃደ ስጋ ለፈቃደ ነፍስ ማስገዛት ማለት ምን ማለት ነው ስንል፣ ለምሳሌ አሁን በአሁኑ ሰዓት ላይ ጾም ነን አይደለ? እየጾምን ነው። የምንጾምበት ሰዓት 9 ሰዓት ሆኖ ሳለ ጾመን መብላት የምንችለውበት 12 ሰዓት ወይም 11 ሰዓት መሆን እያለበት ግን 4 ሰዓት ቢርበን ስጋችን ሆዳችን ጨጓራችን ይጠይቀናል አይደል? ወስፋታችን ይጠይቀናል። 4 ሰዓት ላይ መብላት እንዳለብን ያስገድደናል። በኃይለኛው በጣም ብሉ ብሉ ይለናል፣ ጠጡ ጠጡ ይለናል። እንደው እስከዛሬ በባለ 50 ውስጥ ያላማረን ምግብ ሁሉ ያምረናል በዚህ በጾም ስንጀምር። አሁን ያየን ሁሉ እንድንጠጣ እንድንበላ እንዲህ አይነት ምኞት ይሰጠናል ስጋ ማለት ነው። ይህንን ፈቃድ ለማን ማስገዛት ነው? ለነፍስ ኖ አሁን ጾም ነው፣ እንዴት በዚህ ሰዓት ልበላ እችላለሁ ብሎ ምን ማድረግ? ስጋን ጎድቶ ለነፍስ መኖር። የስጋን ፍቃድ ሁሉ ለማን መስጠት? ለነፍስ መስጠት። የነፍስ ፍቃድ ደግሞ ምንድን ነው? መጾም፣ መጸለይ፣ መቁረብ፣ ንስሐ መግባት፣ ማደግ፣ መበልጸግ ነው የነፍስ ዋናዋ ስራዋ። እሺ ስጋስ ደግሞ ምን ማድረግ አለበት? ስጋ ደግሞ ዝም ብሎ ሳይጾም ዝም ብሎ መብላት፣ መጠጣት፣ እንዲሁ በዋዛ ፈዛዛ ጊዜውን ማሳለፍ፣ ዘፈን ወዳድነት፣ ነፍስ መዝሙር መስማት እየፈለገች ነፍስ የእግዚአብሔርን ቃል እየናፈቀች ስጋ ደግሞ ምን ታደርጋለች? እስከ መቼ ድረስ ተደብረሽ ትኖሪያለሽ? እስከ መቼ ድረስ ይደብርሃል? እስከ መቼ ድረስ ይከፋሃል? ስለዚህ ለዚህ ላለቀ ዘመን ለምን ትቆጫለሽ? ላለቀ ዘመን ለምን ትከፍያለሽ? በቃ አድምጪ ሙዚቃ፣ በሙዚቃ ጨፍሪ፣ ራስሽን አዝናኝ። ይሄ ሙዚቃ እኮ ራስሽን አዝናናሽው እንጂ አንቺ ዘፈንሽ ማለት አይደለም። አንቺ ካልዘፈንሽ ምን አስጨነቀሽ? በተዘፈነው ዘፈን አንቺ ብትጨፈሪ ምን ችግር አለው እያለ የሚገፋፋ ማለት ነው። ይሄ ፈቃደ ስጋ ማለት ነው። ዘፈን ጥል እንደሆነ እናውቃለን። በማቴዎስ ወንጌል ምዕራፍ 14 ከቁጥር 1 ጀምራችሁ ስታነቡ ዘፈን ጥል እንደሆነ አምላካችን ቅዱስ እግዚአብሔር ደግሞ ምን እንዳደረገው በዛ ቅዱስ ዮሐንስ መጥምቀ መለኮት አንገቱ የተሰየፈበት አንገቱ የተቆረጠበት አንዱ ምንድን ነው? ዘፈን ነው። በሄሮድያዳ ልጅ አማካኝነት ምን ሆነ? ዘፈን ተጠልቷን። ከዛን ጊዜ ጀመሩ ዘፈን ጥል ነው። የዘፈን ጥልነቱን እያወቀ ግን ስጋ ምን ይለናል? ዝፈን፣ ጨፍር፣ እንዴ አጨብጭብ፣ ተጫወት። እስከ መቼ ድረስ ትጨናነቂያለሽ? እንዴ ምን የቱን ዓመት ልትኖሪ ነው? ስንት ዓመት ልትቀመጪ ነው? ምን አሁን የዚህ ባለቀ ሰዓት ላይ እንዴ እድሜሽን እያለቀስሽ ልትጨርሺው ነው? ብትዘመሪ አንቺ አያምርብሽ፣ መዝሙርሽን ሰው አይቀበልልሽ። በራስሽ ብትዘመሪ ለራስሽ ብትዘመሪው የሚያደምጥሽ የለም። ስለዚህ ራስሽን ፍሬ አድርጊ በቃ። ስለዚህ ምን በይ? ዝፈኝ። ከዛ አንቺ ለምን ትጾሚያለሽ? አንቺ እኮ ስደተኛ ነሽ። ለምን መጾም አስፈለገሽ? እንዴ አገር ቤት ተመቻችተው ያሉት ቢጾሙ አይሻልም? በዛው ቤተ ክርስቲያን ያሉት እነሱ ቢጾሙ አይሻልም? አንቺ ለምን ትጾሚያለሽ? ብይ። ምክንያቱም ካለሽበት ሁኔታ እንዴ ፈጣሪ ሳያውቅልሽም እንዴ ዝም ብለሽ ብይ እያለ ምን ያደርጋን? ስጋ አውቆ የሌለ ሀሳብ ያመጣን። ስጋ ምን ያደርጋል? የሌለ ሀሳብ፣ ይሄ ዝሩ የሆነ ሀሳብ ያመጣን። ስጋ አውቆ ማለት ነው። ዝሩ የሆነ እዚህ ግባ የማይባል ሀሳብ ያመጣን ስጋ። አሁን ይሄኛው ምንድን ነው? በሙሉ ይሄ ዝሩ የሆነውን ቃል በሙሉ ይሄ ዝሩ የሆነውን ስጋ ምን ያደርጋል ማለት ነው? ስጋ ይሄ በቃ የማይሆን ነገር የማይጠቅምን ነገር ለነፍስ ጥላቻ የሆናትን ነገር ምን ያደርጋል ማለት ነው? ያመጣል። ስለዚህ አሁን ይሄ ስጋ የሚጠይቀውን በሙሉ ለማን ማድረግ ነው? ወደ ነፍስ መስጠት ማለት ነው። አሁን ስጋ ዝፈኒ፣ ጨፍሪ፣ እልል በይ፣ አጨብጭቢ፣ በቃ ሳይደብርሽ ኑሪ፣ ለዘላለም ኑሪ እያለ የሚናገረውን ወዴት መቀየር ነው? ስጋ ልብላ፣ ልጠጣ፣ ልጨፍር፣ ልዝፈን ትላለች። አይቻልም። ነፍሴ ትዘምር፣ ነፍሴ ሐሴት ታድርግ፣ ነፍሴ ምን ትበላት? ደስ ይበላት እያለች ለስጋ የስጋን ፍላጎት ለነፍስ ማስገዛት ማለት ነው። ይሄ ነው ይሄ ክርስቲያናዊ ህይወት ይባላል። በቃ ክርስቲያናዊ ህይወት ይባላል። ይሄ ለነፍሴ ኖ ስጋ የጠየቀኝ ጥያቄ ሁሉ ከንቱ ነው፣ በከንቱ የሚቀር ነው። ስለዚህ ይሄ ለምን ይሆናል? በከንቱ የሚቀር ህይወት ለምን ይዛለሁ ነው።
በከንቱ የሚቀር ህይወት ለምን ይዛለሁ? ስለዚህ ለማን ላስገዛ? ለፈቃደ ነፍሴ ላስገዛ ብለን የምናስገዛበት ነው። ለፈቃደ ነፍሳችን መስጠት፣ ፈቃደ ስጋችንን ለፈቃደ ነፍስ መስጠት ማለት ይሄ ነው። በሁለተኛው ፈቃደ ስጋ ወይም ፈቃደ ነፍስ የስጋ ፍላጎት ፈጽመው ቢከተሉት ከእግዚአብሔር ሊያርቅ ከህግ ከስርዓት ሊያናወስ ስለሚችል፣ ስለዚህ ፈቃደ ስጋን ለማን ማድረግ አለብን? ለፈቃደ ነፍስ ማድረግ አለብን። ፈቃደ ስጋ ምን አልኳችሁ? ፈቃደ ስጋ በነገራችን ላይ አዳም ከገነት የወጣው ሔዋንና አዳም ከገነት የወጡት በምን ታውቃላችሁ? በፈቃደ ስጋ ምክንያት